የአላህ ባሮች አላህን ተባረከ ወተዓላ እንፍራው። አላህን መፍራት ከሁሉ በላይ ትልቁ ወደ ጀነት የሚያቃርበው ከእሳት የሚያርቀው ትልቁ የአላህ ምክር አላህን መፍራት ነው። በመቀጠል ስለ አንድ ዒባዳ ነው የምንመለከተው። ይህ ዒባዳ አላሁ ዐዘ ወጀል እሱን የሚሰሩ ሰዎችን የሚወዳቸው ያንንም ዒባዳ በጣም እጅግ አድርጎ የሚወደው ዒባዳ ነው። ያ ዒባዳ ቁርአን ላይ በተደጋጋሚ የተነሳ ነው። النبي صلى الله عليه وسلم ያዘዙበት የኖሩበትም ነው። ያ ዒባዳ አላሁ ስብሓነሁ ወተዓላ ከላ ኢላሃ ኢለላህ ጋር ከተውሒድ ጋር ያቆራኘው የሆነ ዒባዳ ነው። ያ ዒባዳ አላሁ ዐዘ ወጀል ተውሒድን በማወቅ ባዘዘበት ቦታ ላይ ይህንንም ዒባዳ በመፈጸም እንደዚሁ አቆራኝቶ ጠቅሶታል። እሱ አልእስትግፋር የሚባለው ዒባዳ ነው። አላህን ተባረከ ወተዓላ የእሱን መሐርታ መጠየቅ የእሱን የአላህን ተባረከ ወተዓላ መግፊራ ከአላህ መፈለግ ነው። ይህ እስትግፋር በሰዎች አይን ያነሰ ትንሽ ዒባዳ መስሎ ሊታይ ይችል ይሆናል። ነገር ግን ከአላህ ዘንድ ያለው ደረጃ በጣም የላቀ ነው። እስትግፋር በሱ ደረጃዎች ከአላህ ዘንዳ በጣም ከፍ ይላሉ። በሱ ሰዎች ወደ አላህ ብዙን ይቃረባሉ። ወንጀሎች ይማሩበታል። ምንም ያህል እንኳ የገዘፉ እንኳ ቢሆኑ አላህ ከእስትግፋር ጋር ወንጀልን ይምራል። ከእስትግፋር ጋር ወንጀል ሁሉ ትንሽ ይሆናል። እስትግፋር የዱንያም ይሁን የአኺራ ኸይር የተባለ ሁሉ መልካም የተባለ ሁሉ የሚገኝበት ሰበብ አላህን የሱን ይቅርታ መጠየቅ የአላህን መሐርታ ከአላህ መፈለግ ነው። አንድ ሰው አላህን ተባረከ ወተዓላ የሱን መሐርታውን በሚጠይቅበት ጊዜ ወደ አላህ ስብሓነሁ ወተዓላ ከጃይነቱ ወደሱ ደሃ መሆኑ ወደሱ የተዋረደ መሆኑ የበለጠ ይገለጠለታል። ለሰውየው ራሱ የአላህ ታላቅነት የአላህ ተባረከ ወተዓላ ከሁሉ በላይ መሆን ለዛ ሰው አላህን ይቅርታ ለሚጠይቀው መሐርታ ለሚጠይቀው ሰው የበለጠ ይህ ስሜት ይሰማዋል። ከአላህ ውጪ የአይን ቅጽበት ያህል እንኳ የሚጠጋበት መጠጊያ እንደሌለው ሁሉ ይረዳል። ነቢዩ ኑህ ዓለይሂ ሰላም አላሁ ተባረከ ወተዓላ በቁርአን ላይ የእሳቸውን ታሪክ ሲናገር እንደተናገረው እንዲህ ብለዋል። ወኢላ ተግፊር ሊ ወተርሐምኒ አንተም አትምረኝ እንደሆን የማታዝንልኝ እንደሆን አኩን ሚነል ኻሲሪን ከከሰሩት እሆናለሁ ብለዋል። ምንም ያህል የሰው ጥፋት ትልቅ ቢሆንም የአላህ መሐርታ ሰፊ ነው። አላህ አዛኝና መሐሪ የሆነ ጌታ ነውና ሁልጊዜ የአላህን ተባረከ ወተዓላ መሐርታ መጠየቅ ያስፈልጋል። ምንም ያህል ደግሞ ዒባዳችን የበዛ ብንሆንም እንኳ ምንም ያህል ወደ አላህ ቀርበናል ብለን ብናስብ እንኳ ሁልጊዜ ደግሞ አላህን ተባረከ ወተዓላ የሱን መሐርታ መጠየቅ ያስፈልገናል። ዒባዳችን በዛ ብዙ ኸይር ስራ አለን ብለን አላህን የሱን መግፊራ ከመጠየቅ መቦዘን እሱም አይገባን። የአላህ ነቢይ ዓለይሂ ሰላቱ ወሰላም የሙርሰሎቹ ሁሉ የአንቢያዎቹ ሁሉ መሪ የሆኑት የሁሉም ኢማም የሆኑት የአደም ልጆች ሁሉ አለቃ የሆኑት የሁላቸውም አይነታ የሆኑት የአላህ ነቢይ ዓለይሂ ሰላቱ ወሰላም እሳቸው በእስትግፋርም መሪ ነበሩ። ከማንም በላይ አላህን ተባረከ ወተዓላ ማረኝ ብለው የሚጠይቁ ነበሩ። ከዚህ የምንረዳው አንድ ሰው የፈለገ ያክል ዒባዳው የጠነከረ ቢሆን በላ ኢላሃ ኢለላህ ላይ ያለው ዕውቀቱም ይሁን በዛ ላይ ያለ ጽናቱ እጅግ የጠነከረ እንኳ ቢሆን ፍጹም አላህን የሱን መሐርታ ከመጠየቅ የሚብቃቃ እንዳልሆነ ነው። አላሁ ዐዘ ወጀል ከዚህ በፊት የነበረውንም ወንጀላቸውን ካሁን በኋላ ያለውን እንደሚምርላቸው ቃል ኪዳን የገባላቸው የአላህ ነቢይ ዓለይሂ ሰላቱ ወሰላም በዚህ ዒባዳ የተገለጡ ነበሩ። ይህንን ዒባዳ በጣም ያበዙ ነበር። ለዚህ ነው አብዱላህ ብን ዑመር እንዲህ ይላሉ። ከረሱሉ ጋር ዓለይሂ ሰላቱ ወሰላም በአንድ ቦታ ላይ ተቀምጠን ከመቶ ጊዜ በላይ ረቢ እግፊር ሊ ጌታዬ ሆይ ማረኝ፣ ወቱብ ዐለይ ተውባዬን ተቀበለኝ፣ የኔም መመለስ ተቀበለኝ፣ ኢነከ አንተ ተዋቡ ረሒም አንተ እኮ ተመላሽ በባሮችህ ላይ አዛኝ የሆንክ ጌታ ነህ እያሉ አላህን ተባረከ ወተዓላ መሐርታ ሲጠይቁ መቶ ጊዜ እንቆጥር ነበር ይላል አብዱላህ ብን ዑመር ረዲየላሁ ዐንሁ ወአርዳ። ስለዚህም እስትግፋር እንኳን አይደለም እንደኛ አይነቱ ብዙ ሊያጠፋ የሚችል ሰው ይቅርና ማንም ትልቅ ደረጃ ላይ ያለ ሰው ቢሆን የፈለገ ዓቢድ ተቅይ ቢሆን ከእስትግፋር ሊወጣ እንደማይችል ማሳያ ይሆናል አሁን የጠቀስነው ነገር። አላህ ነቢዩ ዓለይሂ ሰላቱ ወሰላም ሁሉንም የሰው ልጅ የተባለን ሁሉ በእስትግፋር እያዘዙ በሐዲሳቸው ላይ እንዲህ ይላሉ። ያ አዩሃ ናስ ቱቡ ኢለላህ እናንተ የሰው ልጆች ሆይ ወደ አላህ ተመለሱ፣ ወስተግፊሩህ የሱም መሐርታም ጠይቁት፣ ፈኢኒ አቱቡ ኢለላህ ወአስተግፊሩሁ ፊ
في اليوم 100 مرة أني بكن بيلت الله تبارك وتعالى متو ጊዜ يا ربي أنت بارኝ እዘንልኝ እያልኩኝ ተመለስልኝ ተውባዬንም ከኔ ተቀበለኝ እያልኩኝ አላህን እጠይቃለሁ ብለዋል። አላህ ባሮች አላሁ ዐዘ ወጀል በእስትግፋር ሲያዝ ከትልቁ ላኢላሃ ኢላላህን ከማወጋ ሁሉ አጣምሮ ማምጣቱ አንድ ሰው ምንም ያክል እንኳ ተውሂድ ቢኖረው ከእስትግፋር ሁሉ ጊዜ ሊቃቃ እንደማይገባ ማሳያ ነው። አላህ በተከበረ ቃሉ እንዲህ ይላል ፈዕለም አነሁ ላኢላሃ ኢላላህ ከአላህ ውጪ በእውነት የሚመለክ የሆነ አምላክ አለመኖሩን እወቅ ወስተግፊር ሊዘንቢክ ለወንጀልህም ምህረትን ጠይቅ ይላል አላህ ተባረከ ወተዓላ። ይህ ዒባዳ እስትግፋር እሱን ሁሉ ጊዜ ያዘወተረ ሰው አላህን ሁሉ ጊዜ ማረኝ ማረኝ እያለ ሁሉ ጊዜ አላህን የሚጠይቅ ሰው አላህ በእውቀቱም በጉልበቱም በገንዘቡም በልጆቹም በሁሉ ነገሩ በሄደበት በረገጠበት በተቀመጠበት ሁሉ አላህ በረካን አላህ ያደርግለታል። አላሁ ተባረከ ወተዓላ ይሄንን ከዚህ በፊት ለነበሩ ኡማዎች ሁሉ አላህ አስተላልፎ አንቢያዎቹ እንደመከሩ እየተናገረ የሱረቱ ኑህ ነቢ ኑህ ህዝቦቹን እንዲህ ብሎ ዳዕዋ እንዳደረገላቸው ጠቅሷል። ፈቁልቱ እስተግፊሩ ረበኩም አልኳቸው ይላል ጌታችሁን አላህን ምህረቱን ጠይቁ ብዬ አልኳቸው ይላል ነቢዩላህ ኑህ። ኢነሁ ካነ ገፋራ እሱ አላህ እጅግ መሃሪ ነው። ስለዚህም አላህን ማረኝ ብላችሁ በሉት። ዩርሲል ሰማአ ዐለይኩም ሚድራራ ዝናብን በእናንተ ላይ የተከታተለ ሲሆን ይጥልላችኋል። ወዩምዲድኩም ቢአምዋልን ወበኒን በገንዘቦችና በልጆች ይጨምርላችኋል። ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ ለእናንተ የአትክልት ስፍራዎችንና ወንዞችንም እንደዚሁ በውሃ ስቃይ አትሰቃዩም። ወንዞችን አላህ ያደርግላችኋል። እነዚህ የተጠቀሱ ነገሮች በአጠቃላይ የሰውን ህይወት ዱንያ ላይ የሚያቀሉ ነገሮች ናቸው። እነዚህ ነገሮች በአጠቃላይ የሚገኙት ሐታ ዱንያ ላይ ያለ ኸይር የሚኖረው በእስትግፋር መሆኑን እያንዳንዱ የጠቀስነውን ነገር መለስ ብለው ማየት ነው። እነዚህ ዱንያ ላይ የተጠቀሱ ኸይራት በአጠቃላይ በእስትግፋር ነው ኩልል ብለው ጥርት ብለው ኸይር ሊሆኑ የሚችሉትና ሁልጊዜ እስትግፋርን ማዘውተር አስፈላጊ ነው። እስትግፋር የሰውነትም የቀልብም የዲንም የዱንያም የሁሉ ነገር ጥንካሬ ነው። ሁሉ ነገር መጠንከር የሚችለው ዒልም ቢባል ዒባዳ ቢባል ተቅዋ ቢባል ዙህድ ቢባል ወደ አኺራ ፊት ማዞር ቢባል በዱንያ ላይ ጉብዝና ቢባል በየትኛውም ዘርፍ እስትግፋር ያለበት ነገር ጥንካሬ ይኖራል። ይሄን ኑህ ልክ ቅድም እንደመከሩት ሁሉ ነቢ ሁድም እንደዚሁ እየመከሩ ይሄንን ቁዋን ደግሞ ያነሳሉ። አላህ ተባረከ ወተዓላ በተከበረ ቃሉ ይሄንን እያነሳል እንዲህ ይላል ነቢ ሁድ እንዲህ ብለው እንደመከሯቸው እየተናገረ ያ ቀውሚ እስተግፊሩ ረበኩም ثم توبوا ኢለይህ እናንተ ህዝቦቼ ሆይ ይሏቸዋል ህዝቦቻቸውን እየመከሩ ጌታችሁን አላህን ተባረከ ወተዓላ የሱን መሐርታ ጠይቁት አላህን ተባረከ ወተዓላ ወደሱ ተመለሱ ثم توبوا ኢለይህ ወደ አላህ ተውባ አድርጉ ዩርሲል ሰማአ ዐለይኩም ሚድራራ ዝናብን በእናንተ ላይ የተከታተለ ሲሆን ይጥልላችኋል ወየዚድኩም ቁወተን ኢላ ቁወቲኩም መጀመሪያ በነበራችሁ ቁዋ ላይ ብርታታችሁ ላይ ጉልበትን ብርታትን አላህ ይጨምርላችኋል። ወላ ተተወለው ሙጅሪሚን እንግዲህ ከእስትግፋርና ከተውባ ውጪ ሲሆን አንድ ሰው ሙጅሪም ነው የሚሆነው። ሙጅሪም የሚሆነው አንድ ሰው በወንጀሉ ላይ በመጽናት ነው እንጂ በመሳሳቱ አይደለም። ስለዚህም አላህ ምን ብሎ እንደመከራቸው ነው የሚነግረን ወላ ተተወለው ሙጅሪሚን ከእስትግፋርና ከመመለስ ወደ ኋላ በማለት ሙጅሪም ስትሆኑ አትዙሩ ብሎ ይመክራቸው እንደነበረ አላሁ ተባረከ ወተዓላ ጠቅሷል። ሙስሊሞች ለምንድን ነው እስትግፋር የምናደርገው? እስትግፋር የምናደርገው እኛ የሰው ልጆች ስለሆን ነው። የሰው ልጆች ደግሞ ተሳሳቾች ስለሆኑ ነው። ሰው የተባለ ሁሉ ከስህተት ላይ የሚወድቅ ነው። የትኛውም ሰው የሚባል ባህሪ ያለው ሁሉ ሊሳሳት የሚመች ነው። ስለዚህም ለዚህ ለሰዋዊ ባህሪው አላሁ ተባረከ ወተዓላ መፍትሄ ያደረገው ወደ አላህ መመለስን ነው። አላሁ ተባረከ ወተዓላ ሐዲስ አልቁድስ ውስጥ እንዲህ እንዳለ የአላህ ነቢ ዓለይሂ ሰላቱ ወሰላም ይነግሩናል ያ ዒባዲ ባሮቼ ሆይ ኢነኩም ትኽጢኡነ ፊለይሊ ወነሃር እናንተ በሌሊትም በቀን ትሳሳታላችሁ እያለ አላህ አይ እኔ አልሳሳትም ማለት አይቻልም። ይሄ ትልቅ ኩራት ነው። እኔ አልሳሳትም ብሎ አንድ ሰው ይሄንን እውነታ ሊክድ ማንም አይቻለው። ማንም ራሱን ሊያጠራና ራሱን የማይሳሳት እንደሆነ አድርጎ ሊገልጽ አይቻለው። ሁላችሁም ትሳሳታላችሁ ያ ዒባዲ ባሮቼ ሆይ ኢነኩም ትኽጢኡነ ፊለይሊ ወነሃር እናንተ በሌሊትና በቀን ትሳሳታላችሁ
وانا اغفر الذنوب جميعا اني دمو وانجل يتبالن كل امر اللهنا فاستغفروني اغفر لكم اني مهرة طيقوني امر الله تشوحلو سيل الله عز وجل يناجرال الله عز وجل بل لا حديث القدس وستندزه يا ابن آدم إنك ما دعوتني ورجوتني غفرت لك على ما كان منك ولا أبالي أنت أنين اسكلم منكني أنين تصفاس كادر ركدرس كانت يهونون كله ذكر الله بلو الله عز وجل لنا يا ابن آدم لو بلغت ذنوبك عنان السماء أنت يا سولج بوي وانجل وتخ يا سماء دمنا بدرسو ثم استغفرتني غفرت لك كذام أنين مهرة بالتجيكين لا أنتمر الله اللوسين الله سبحانه وتعالى يناجرك وسوت وندموتشه الله تبارك وتعالى استغفار يسطو خير كله سبسبولت علينا استغفار بجاتين كليله استغفار ያለመደብን ከሆነ ያ አላህ ማረኝ ማለት አስተግፊሩላህ ማለት ወደ አላህ መመለስ ቶሎ ወደ አላህ ቀልባችን ወደ አላህ መሄድ ይሄንን ያልሰጠን እንደሆን ትልቅ ነገር ነው ያጣነውና አላህን ተባረከ ወተዓላ ደጋግመን ከምንጠይቀው ውስጥ አንዱ ያ አላህ استغفارን አገራለን ብለን መሆን ይኖርበታል አላህ Subhanahu Wa Ta'ala استغفارን እንዲወፍቀን መሆን ይኖርበታል አላህ Subhanahu Wa Ta'ala ስለ ሙተቂኖቹ ሲናገር እንግዲህ ስለ ጀነት ሰዎች ሲናገር አላህን የሚፈሩ ናቸው ተብሎ ሲባል የሚጠቀሰው እንግዲህ ትላልቅ ኸይር ስራዎቻቸው ናቸው አይደለም ግን አላህ ተባረከ ወተዓላ በዛው ውስጥ ምንድነው ያነሳው والذين إذا فعلوا فاحشة ትልቅን ወንጀል በሰሩ ጊዜ አው ظلموا انفسهم ወይም ከፋሂሻ በታች ባለ ነገር ራሳቸውን በበደሉ ጊዜ ذكروا عذاب الله وعقابه يا اللهን ቅጣት አስተውሰው فاستغفروا لذنوبهم ለወንጀላቸው ምህረትን የጠየቁ ናቸው ይላል አላህ የጀነት ሰዎች ወስፍ እየተናገረ አላህን የሚፈሩ ሰዎችን ሙተቂኖችን ስለነሱ እየተናገረ እነዚህ ናቸው ፋሂሻ ቢሰሩ ፋሂሻ ማለት አጥያፊ ነገር ነው እነዚህና የመሳሰለ ትልቅ ወንጀል ነው ይሄንን ቢሰሩ ተሳስተው ደስ ብሏቸው መርጠው ሳይሆን ተሳስተው ሸይጣን አሳስቷቸው ፋሂሻ ላይ ቢወድቁ አው ظلموا انفسهم ወይም ደግሞ ራሳቸውን ለሌላ ከዚህ ከፋሂሻ ውጭ ባለ ነፍሳቸውን ቢበድሉ እንግዲህ ሰው ወንጀል የሚሰራው አንዳንዱ ምን ችግር አለው ብሎ ነው አላህን ተዳፍሮ ነው ይሄ ከአንድ ሙእሚን ወይም ሙስሊም ከሆነ ሰው ይከሰታል ተብሎ አይታሰብም ከሙስሊም ላይ ሊከሰት የሚችለው ወንጀል መሆኑን እያወቀ እየተቀጠጠው እየፈራ አላህ ተባረከ ወተዓላ ለተወው እያለ ሸይጣን እያሸነፈው ነፍስ እያሸነፈው በዚህ ነው የሚወድቀው እንደምታውቁት አላህ ተባረከ ወተዓላ ሙእሚኖችን ሲገልጻቸው ፍጹም ንጹህ ናቸው አይደለም ያለው والذين اذا فعلوا فاحشة አጥያፊ ነገር ቢሰሩ ቢወድቁ ዛላይ አው ظلموا انفسهم ወይም ራሳቸውን ቢበድሉ ከዚህ በታች ባለ ወንጀል ذكروا الله يا اللهን ቅጣት የሚያስታውሱና ተስተግፈሩ لذنوبهم ለወንጀላቸው መህርታን ከአላህ የሚጠይቁ ናቸው ومن يغفر الذنوب الا الله ማን ነው ከአላህ ውጪ ወንጀልን የሚምር ولم يصروا على ما فعلوا وهم يعلمون እነሱ ያወቁ በወንጀል ላይ የማይዘወትሩ ናቸው ሲል አላህ ተባረከ ወተዓላ ይነገራል ስለ ሙእሚኖቹ ስለ ሙተቂኖቹ የጀነትን የተለያዩ ጸጋዎች ባለቤት የሆኑ ሰዎችን ሲናገር አላህ እንዲህ ብሎ ነው የሚገልጻቸው ስለዚህም ወደ አላህ ተባረከ ወተዓላ ቀልብ መመለስ መቻሉ አላህን ማስታወስና ወደሱ ወደ አላህ በእስትግፋር መመለስ መቻል በጣም ትልቅ የሆነ የአላህ ተውፊቅ ነው የአላህ Subhanahu Wa Ta'ala መግጠም ነውና ይሄንን አላህ እንዲሰጠን አላህን መለመን መቻል ينوربنا أقول ما تسمعون واستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم استغفر الله الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا عباد الله هناك أوقات يتأكد فيها الاستغفار منها بعد الفراغ من العبادات كان النبي صلى الله عليه وسلم بعد الفراغ من الصلوات استغفر الله ثلاثا والله سبحانه وصف عباده قائلا كانوا قليلا من الليل ما يهجعون وبالأسحار هم يستغفرون الله بارك استغفار በጣም የሚበረታበት ጊዜ ወይም የበለጠ የሚጠነከርበት ጊዜ አለው ከዛ ውስጥ አንዱ ከዒባዳዎች በስተጀርባ ነው ዒባዳ አስቡ አንድ ሰው በውስጡ የሚመጣ የነበረው ሐሳብ
استغفارما كونجل بحالا ነው ብሎ ነው ግን አላህ ተባረከ ወተዓላ ከዒባዳ ጀርባ ሁሉ استغفارን አስቀምጧል ሶላት ሰግደን ስናበቃ አስተግፊሩላህ ነው ምንም ይሄኛ ዝም ብለን ከጊዜ በኋላ ያመጣ ነው ሳይሆን የአላህ ነብይ አለይሂ ሰላቱ ወሰለም ሶላት ከሰገዱ በኋላ ሁሉ ጊዜ ዋጅብ ሶላቶችን ማለት ነው ከሰገዱ በኋላ 3 ጊዜ አስተግፊሩላህ እያሉ ይሉ ነበር አላህ ሙእሚኖችን ሲገልጻቸው በቁርአን ላይ ካኑ ቀሊለን ሚነል ለይሊ ማ ይህጃዑን ከሌሊቱ ትንሽን ነው የሚተኙት ይልና እነዚህ በጣም ሁለሰ የሆኑ ሙእሚኖችን ነው የሚናገረው ወቢልአስሐሪ ሁም የስተግፊሩን ልክ ወንጀል ላይ እንዳደረሰው ደግሞ በዒባዳ ላይ አድረው ሰሐሩ ወቅት ላይ አዳሊል አቅራቢያ ላይ ማለት ነው استغفار ያደርጋሉ አላህን ማረን እያሉ ይላሉ ሲል አላሁ ተባረከ ወተዓላ ይገልጻቸው ሐጅን የመሰለ ዒባዳ ተደርጎ የሐጅ ትልቁ ሩክን የሚባለው አረፋ መቆም ነው ከአረፋ መቆም ወደ ሙዝደሊፋ ሰዎች በሚመለሱ ጊዜ ያላቸውን መመለስ እየገለጸ ቁርአን ላይ ثم افيضوا من حيث افاض الناس واستغفروا الله ሰዎች ከሚመለሱበት እየተመለሳችሁ ያ አላህን ተባረከ ወተዓላ የሱን መሐርታ ጠይቁ ይላል የዒባዳው የዚህ የሐጅ ዒባዳ መጨረሻ መደምደሚያው استغفار እንዲሆን ተፈልጓል አንድ ሰው የአላህን ረሕመት ከፈለገ ፍጹም ካለ استغفار የአላህ ረሕመት የለም አላህን ማረኝ ሳይል አንድ ሰው የአላህን ረሕመት ሊያገኝ አይችልምና استغفرullah የሚለውን ማብዛት ግድ ነው የሚለው የአላህን ረሕመት የፈለገ ሰው አላህን ተባረከ ወተዓላ ማረኝ ብሎ ይጠይቃል ይሄን ደግሞ አላህ ተባረከ ወተዓላ ቁርአን ላይ እየተናገረ እንዲህ ይላል ለውላ ተስተግፊሩን አላህ ለዓለኩም ትርሐሙን ይታዘንላችሁ ዘንዳ አላህን ተባረከ ወተዓላ የሱን መሐርታ አትጠይቁምን ሲል አላህ ተባረከ ወተዓላ ይላል ومن يعمل سوءا او يظلم نفسه ክፉ ነገር የሚሰራ ሰው ወይም ራሱን የሚበድል ሰው ثم يستغفر الله ከዛም አላህን ተባረከ ወተዓላ የሱን መሐርታ የሚጠይቅ ሰው يجد الله غفورا رحيما አላህን የሚጨክንበት ሆኖ አያገኘውም አላህን ለሱ ማህሪው አዛኙ ሲሆን ያገኘዋል ሲል አላሁ ተባረከ ወተዓላ ይናገራል አላሁ ተባረከ ወተዓላ በተከበረ ቃሉ استغفارን ልክ ከተውሂድ ጋር እንዳገናኘው عدم الاستغفار كشرك ጋር አገናኝቶም እንደዚሁ ይናገራል قل انما انا بشر مثلكم يوحى الي انما الهكم اله واحد እኔ እንደናንተው ያለው የሰው ልጅ ነኝ በላቸው ይልና ለነብዩ ሰለላሁ ዐለይሂ ወሰለም ይሄን እንዲሉ አላህ ካደረጋቸው በኋላ ባይሆን እኔና እናንተ መሐከል ያለው ልዩነት يوحى الي انما الهكم اله واحد ብዙ ነገር ወህይ ይደረግልኛል ከዛ ውስጥ አንኳሩ ማለት ነው አላህ Subhanahu Wa Ta'ala በብቸኝነት የሚመለክ ብቸኛ የሐቅ አምላክ አላህ ብቻ መሆኑን ወደኔ ወህይ ይደረጋል ከዛስ ተስተቂሙ ኢለይህ ወደ አላህ ቀጥ በሉ ከአላህ ወደ ሌላ አትሂዱ ተስተቂሙ ኢለይህ ወደ አላህ ቀጥ በሉ واستغفروه አላህን ተባረከ ወተዓላ የሱን መሐርታ ጠይቁት ወወይሉ ሊልሙሽሪኪን በአላህ ላይ ለሚያጋሩ ሰዎች ወይል አለላቸው ወይም ወየሁላቸው ሲል አላሁ ተባረከ ወተዓላ ينقرا هذا ما أقوله ثم اعلموا أن الله أمركم بأمر بدأ فيه بنفسه وثنى بالملائكة المسبحة بقدسه وأيه بكم أيها المؤمنون من جنه وإنسه فقال قولا كريما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على عبدك ورسولك محمد وارض اللهم عن خلفائه الأربعة أصحاب السنة المتبعة أبي بكر وعمر وعثمان وعلي وعن سائر أصحاب نبيك أجمعين وعنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم ربنا قونا على الطاعات وجنبنا المنكرات وانقذنا من الفتن ما ظهر منها وما بطن ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا الحمد لله رب العالمين